እምነት ስንት ብር ያወጣል? ላይክ አሁን ባለው ምንዛሬ እምነት ስንት ብር ያወጣል? 60 በ1970 እምነት 65 ቢሊዮን የአሜሪካ ዶላር አውጥቷል። አሁን ግን እጅጉን ረክሷል። እምነት በየሄድንበት የምናገኘው ነገር ሆኗል። እምነትን በ65 ቢሊዮን ዶላር የሸጣውን ስለ በርኒ ማዶፍ ነው የምናወራው። በርኒ ማዶፍ እንዴት በእምነት 65 ቢሊዮን ዶላር ሸጠ? እንዴት ነው? ማን ነው በርኒ ማዶፍ? እንዴት አደገ? እንዴት እንደዚህ ያጭበረብር ቻለ? የሚለውን ቪዲዮ ዛሬ ይሆናል። እኔ ይህን ታሪክ የማቀርብላችሁ ዳንኤል እሆናለሁ ማለት ነው። የሚገርም ቆይታ እንደሚኖረን ተስፋ ስለማደርግ ከአሁኑ ቪዲዮ ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ብትጀምሩ በጣም ደስ ይለኛል እና ቤተሰብ ነው። በርኒ ማዶፍ በ1930 በአሜሪካ ሲመንስ ግዛት ላይ ተወለደ። አባቱ ሬማ በመስፋትና በመሸጥ የሚደራደር ነበር። አባቱ ይወድቃል፣ ይነሳል፣ ይደክማል። የተወሰነ ገቢ ነው የሚያገኘው። በመካከለኛ ደረጃ ላይፍ ላይ የሚኖረው በርኒ ማዶፍ አንድ ነገርን ማስተዋልና አንድ ነገርን ማየት ቻለ። ድህነት እጅጉን ከባድና ፈተናውም እጅጉን አልፊ ነገር እንደሆነ አየ። በምንም መንገድ በምንም ሁኔታ ውስጥ ሀብታም መሆን አለብኝ አለ በርኒ ማዶፍ። ይህን ከተናገረ በኋላ በርኒ ማዶፍ የህይወቱን የመጀመሪያዎቹን ከባባድ ነገሮች ማድረግ ጀመረ። ላይክ እድሜው በለጋነት እድሜው ነበረ። የሊፍ ጋርድነስ ወይም ደግሞ በባህር ዳርቻ ላይ የጥበቃ አገልግሎት በመስጠትም ሆነ የተለያዩ የጋርደኖችን በመኮትኮት በመንከባከብ $5 ማጠራቀም የቻለው በርኒ ማዶፍ ማለት ነው። 5000 የአሜሪካን ዶላር ማጠራቀም የቻለው ላይክ በ1960ዎቹ አካባቢ 5000 የአሜሪካን ዶላር ማለት ወደ 12500 የኢትዮጵያ ገንዘብ ነበር በዛን ጊዜ ምንዛሬ እና 12500 ብር ቢላ ያስገዛል። በዛን ጊዜ 1960 ውስጥ 12500 ብር አለ ማለት ቢላ መግዛት ትችላላችሁ። ወይም ደግሞ ባለ 4 መኝታ ወይም ደግሞ ባለ 3 መኝታ ቤት አፓርትመንት ሊያስገዛችሁ የሚችል ገንዘብ ነበር። ትልቅ ቢዝነሶችን ኦን ማስደረግ ገንዘብ ነው እና ተራ ገንዘብ እንዳይመስላችሁ $5000 ሲባል አሁንም ከአሁኑ ዋጋ አንጻር ማለት ነው። 5000 ብር እንደያዘ ቀጥታ ያቀናው ወደ ዎል ስትሪት ነበር። ዎል ስትሪት ማለት የዓለም የፋይናንስ መቀመጫ በሉት። ትላልቅ ዓለም አቀፍ ተቋማት፣ ባንኮች፣ ትላልቅ የፋይናንስ ኢንስቲትዩሽኖች መገኛቸውን ዎል ስትሪት ያደርጋሉ። በ1960 እና እዛ አካባቢ ወደ ዎል ስትሪት ማለት በለጋ እድሜው ከ1950 ምናምን አካባቢ ነበር ወደ ዎል ስትሪት ማቅናት የጀመረው። ላይክ 1960 አካባቢ ደግሞ ቴክኖሎጂ ወይም የኮምፒውተር ቴክኖሎጂ እየመጣበት በነበረበት ሰዓት ናስዳቅ የሚባል ድርጅት ላይ እንደ አንዱ መስራች ሆኗል። በናስዳቅ ማለት ነው። በዛን ሰዓት አንድ ቴክኖሎጂን እንዲፈጥር አገዘው። የኮምፒውተር ላይ አሪፍ እውቀት ነበረውና የናስዳቅ የሚሰራው የሼሮች የተላልቅ ድርጅቶችን ሼሮች በመሸጥ ነው። ይገዛሉ። የመሸጥ ሲስተም ነው። ወይም ደግሞ የኢትዮጵያ ምርት ገበያ ያላ ወርቆችን፣ የጥራጥሬ እና ቡናን እንደሚሸጡት ሁሉ ናስዳቅ ላይ ደግሞ ትላልቅ ድርጅቶች ሼሮች ነበሩ የሚሸጡትና እነዛን ሼሮች የሚሸጠውን ቴክኖሎጂ እንዲሰራ አስቻለው። ላይክ በኮምፒውተር የታገዘ ይሸጥ አገልግሎት። በዛን ሰዓት ይህ ሰው አስተዋይ እንደሆነ ብዙ ሰዎች ትኩረታቸውን እሱ ላይ እንዲያደርጉ አስቻላቸው ማለት ነው። ጋር ኢንቨስት ማድረግ ጀመሩ። ብዙ ገንዘቦችንም መሰብሰብ ቻለ። እስከ 1960 ድረስ ገበያው አሪፍ ነበር። አሪፍ ኢንቨስትመንቶችም አሉ። ገበያውም የተነቃቃ ነበር። ልክ 1960 እንደደረሰ ገበያው መቀዝቀዝ ጀመረ። ትንሽ ወረድ አለ። ናስዳቅም ትርፍ ማግኘት አቆመ። ድርጅቱም ላይክ በርኒ ማዶፍም ገንዘብ ማግኘት እያቃተው መጣ። ግን በዚህ ቅጽበት ትልቁ የወንጀል ታሪክ መከፈት መጀመር የጀመረበት ጊዜ ነበረ። በርኒ ማዶፍ የመጀመሪያውን ትንሽ የውሸት ውሸት። ያቺ ትንሽ ውሸት ግን የምትቆም አልነበረችም። እንደ ተሳት ሰፈች። አንዱን ውሸት ለማጥፋት አንድን ውሸት መፍጠር ጀመረች። ያቺ ትንሽ ውሸት ምን ነበረች? ትርፍ አግኝቻለሁ የሚል ነበር። ትርፍ ያገኘው ግን ከኢንቨስትመንቱ ሳይሆን ከብር ከስራው ሳይሆን ገንዘቡን ያገኘው አዲስ ከሚገቡ አዲስ ኢንቨስት ከሚያደርጉ ደንበኞቹ ነበር። ይህ ስራ ደግሞ ፖንዚ ስካም ይባላል። ስለ ፖንዚ ስካም በሌላ ጊዜ ሌላ የተሻለ ቪዲዮ እሰራላችኋለሁ። ፖንዚ ስካም አዲስ ገቢ ከሆኑ ሰዎች ብርን በመውሰድ ነባሮች ወይም ቀድሞ ለገቡ ሰዎች ገንዘብ የመክፈልን ሂደት የሚያሳይ እንደዚህ አይነት የሚሰራ የማጭበርበር ስራ። ዳን ጊዜ ትርፍ አገኙ። ቀድሞ የሚገቡ ሰዎች ትርፍ አገኙና ስቴብልና የተረጋጋ
ነገር እንደሆነ አረጋግጣላቸው። ኢንቨስት ከባርኒ ጋር ማድረግ የተረጋገጠ ነገር ነው። በየትኛውም አጋጣሚ ትርፍ እንደምታገኙ እርግጥ ሰዎች እዚህ ጊዜ ላይ ጥያቄ ማንሳት ጀምሩ። እንዴት ሊሆን ይችላል? አንድ ሰው እንዴት ነው ላይከስር የሚችለው? ዓለም ብዙ ሰዎች በከሰሩበት ሁኔታ የሚል ጥያቄ ማንሳት ጀመሩ። እሱንም መጠየቅ ጀመራቸው። እሱ የሚጠቀመው አንድ ቃል ነበር። ማለት የሚጠቀማቸው ቃላት ስፕሊት ቴክስት ኮንቨርሴሽን የሚባሉ ቃላትን ይጠቀም ነበር። በፍጹም ለተራው ሊረዳቸው የማይችል የኢኮኖሚ ቃላትን ይጠቀማል። እነዛ ቃላት ምንድነው ጥቅማቸው? ሰዎችን ያደናብራቸዋል። ይህ የቢዝነስ ቃል ነው፣ ሚስጥር ነው። እናንተ ሊገባቸው አይችልም። ስለዚህ እኔ ጋር ነው ሚስጥሩ ያለው። ለቢዝነስ ሲባል ደግሞ ሚስጥር ማጋራት የለብኝም የሚል ምክንያቶችን በማንሳት ሰዎችን እያደናበራቸው ለ20 ዓመታት አጭበረበረ። ዝምታው፣ እርጋታው፣ እውቀቱ፣ ዝናው ሊጠቅመው አልቻለም። ከ2008 የሱ ውድቀት ነበር። 2008 በዓለም ትልቁ የኢኮኖሚክ ክራይሲስ ነበረ እና ያ ክራይሲስ ብዙ ሰዎችን ገንዘብ እንዲጠይቁት አደረገ። በአንድ ሳምንት ብቻ ከ7 ቢሊዮን ብር ተጠየቀ፣ ከደንበኞቹ ማለት ነው። ይህ ሂውጅ የሆነ ገንዘብ በሚጠይቅበት ሰዓት እሱ በእጁ ምንም አይነት ገንዘብ የለውም። ልጆችን ጠራቸው፣ እውነታውን ተናገረ። ምንም ነገር የለም። ገንዘቡን የምሰጣቸው አዲስ ከሚገቡ ደንበኞች ነበር። አሁን ምንም ሰው ብር የሰጠኝ አይደለም፣ ልሰጣቸው የምችል ገንዘብ የለም አላቸው። በዚህ ሰዓት ልጆቹ ተደናገጡ። የተፈጠረውን ለማመን የሚከብድ ሆነባቸው። በመጨረሻም አባታቸውን አሳልፈው ለፖሊስ ሰጡ። አንድ ልጁንም በዚህ በሞት አጣ። ቤተሰቡ ተበተነ። እሱም የ150 ዓመት እስር ተቀጣ። ብዙ ባለሀብቶች ጡረታቸውን ያጡ አዛውንቶች እጅግ ብዙ ናቸው። ብዙዎች ብዙ ነገር አተውበታል። ስለዚህ እኛ ደግሞ እንደነዚህ አይነት አጭበርባሪዎች በሞሉበት ዓለም የምንኖር ነንና ምን እንማራለን? ከዚህ ታሪክ 3 ነገሮችን የምናውቅ ወይም ደግሞ የምንማር ይሆናል። የመጀመሪያው ነገር በሚስጥር የሚሰራ ነገር አለማመን ነው። ይህ ነገር ሚስጥር ነው፣ ይህ ነገር በዚህ መንገድ ነው የሚመጣው፣ እንደዚህ ነው። ፕሮሰሱ በበዛ ቁጥር እናንተም የእምነታችሁ ወሰድ ገደብ ቢያገኝ ጥሩ ነው ይባላል። ሁለተኛው ነገር ደግሞ ያለ ድካም ያለ ልፋት የሚገኝ ምንም ነገር የለም ብላችሁ ልታምኑ ወይም ደግሞ ልንማር ይገባል። ብዙ ጊዜ ያለ ስራ ያለ እንትን ይገኛል ተብሎ የሚሰራ ነገሮች ነበሩ። የሆነ ጊዜ ታስታውሱ እንደሆነ 600 ብር ካስገባችሁ በሳምንቱ ይጨምራል ማለት በየቀኑ 150 ይጨምራል የሚባል አይነት ቢዝነሶች ነበሩና ልፋታችሁን፣ ጊዜያችሁን፣ ውድ ጊዜያችሁን አሳልፋችሁ አትጡ። ሶስተኛ ነገር እስቲ እናንተ የተማራችሁን አካፍሉን፣ በኮመንት ላይ ጻፉልኝ፣ እኔ ያነበዋለሁ ሙሉ በሙሉ እና ኮመንት ላይ ብታሳርፉልኝ በጣም ደስ ይለኛል። የዛሬው ቪዲዮአችን ይህን ይመስል ነበር። አሪፍ ቆይታ እንደነበረን አስባለሁ። ታሪኩንም በትንሽዬው እንዳስረዳኋችሁ ተስፋ አለኝ። በዚህ አይነት ታሪኮች ከአሁኑም በኋላ እንደገና ተራ ወደላችኋል። በሰሞኑን ትንሽ ጠፍቼ ነበረ፣ ይቅርታ እየጠየቁ እኔ እስካሁን አብሬያችሁ የቆየሁት ዳንኤል ነኝ። አመሰግናለሁ።